ሶስት አይነት ሰዎች አላህ የማያናግራቸው በዝነት አይኑ የማይመለከታቸው ከወንጀላቸው የማያጸዳቸው አሳማሚ ቅጣት የሚቀጣቸው አሉ ይላል። አን አቢ ዘር ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለው አሉ፣ ሰላሰቱን ሶስት አይነት ሰዎች ላ ዩከሊሙሁሙላህ አላህ አያናግራቸውም፣ ወላ የንዙሩ ኢለይህም የውመል ቂያማ የቂያማ ቀን በዝነት አይኑም አይመለከታቸው ወላ ዩዘኪህም ከወንጀላቸውም አያጸዳቸውም፣ ወለሁም ዐዛቡን ዐዚም ለነሱም አሳማሚ ቅጣት አላቸው ይላሉ የአላህ መልእክተኛ። ቃል አቡ ዘር ብሎ አለ፣ ቁልቱ ያ ረሱለላህ መንሁም ኻቡ ወኸሲሩ፣ አንቱ የአላህ መልእክተኛ ሆይ እነማን ናቸው አፈሩ ከሰሩ አልኳቸው ይላል። ቃል የአላህ መልእክተኛ ብለው አሉ፣ አልሙስቢሉ ልብሱን እየጎተተ የሚሄድ ልብሱን የሚጎትት ሰው ለኩራት ብሎ አሉ የአላህ መልእክተኛ። ልብሱን ለኩራት የሚጎትት ሰው ነገ አላህ አያናግረውም፣ በዝነት አይኑ አይመለከተውም፣ ከወንጀሉ አያጸዳውም፣ አሳማሚ ቅጣት ይጠብቀዋል። ለኩራት ሳይሆን ልብሱን የሚጎትት ደግሞ ከቁርጭምጭምቱ በታች ያለው ፊናር ብለዋል ረሱል፣ እሳት ይገባል። ሁለተኛው ደግሞ ሸቀጡን የሚያስወድድ በውሸት ማላ ወላሂ ይህን ሰጥተውኛል ይላል ሳይሰጡት፣ ወላሂ በዚህ ዋጋም ቢብያቸው አለሁኝ ይላል ሳይል፣ ወላሂ እዚህ እንደዚህ ብለውኝ እኔ አልሸጥም ብዬ ነው ይላል ውሸቱን። የራሱን የሆነን ነገር በውሸት ለማስወደድ የሚምል ሰው ይሄንን ሰው ነገ አላህ አያናግረውም የቁጣን ንግግር እንጂ። አላህም በዝነት አይኑ አይመለከተውም፣ ከወንጀሉም አያጸዳውም፣ አሳማሚ ቅጣት ይጠብቀዋል አሉ መልእክተኛው። ሶስተኛው ወልመናን የሚመጻደቅ ሰው፣ እኔ አልነበርኩ ሰው ያደረግኩህ፣ እኔ አልነበርኩ ከወደኩበት ያነሳውህ፣ እኔ አልነበርኩ ለዚህ ያበቃውህ፣ እኔ አልነበርኩ የማለብስህ፣ እኔ አልነበርኩኝ እንዲህ አደረግኩልህ እያለ በሰጠው ስጦታ የሚመጻደቅን ሰው ነገ አላህ አያናግረውም የቁጣን ንግግር እንጂ። በዝነት አይኑም አይመለከተውም፣ ከወንጀሉም አያጸዳውም፣ ለሱ አሳማሚ የሆነ ቅጣት ይጠብቀዋል አሉ የአላህ መልእክተኛ። ወንድሞቼ ከመመጻደቅ በውሸት ለማስወደድ ከመማል እንደዚሁም ደግሞ ለኩራት ልብሶቻችንን መጎተት ታረኩራትም ቢሆን ተቁጭምጭምታችን በታይ ማውረድን